ሰላም ያገሬ ልጆች እቺ ቀን እንግዲህ ለኔ በጣም ለየች ያለች ቀን ነች። ጋይስ አንድ ነገር ልንገራችሁ። እኔ እንግዲህ ከካናዳ ወደ ኢትዮጵያ ከመጣው ጀምሮ በጣም ብዙ ሰዎች ተዋውቅ ያለው በጣም ብዙ ሰዎች ደግሞ በስራ ምክንያት ቤተሰቦቼ ሆነዋል። እነዚህ ሰዎች ደግሞ እንግዲህ እነ ጋሽ ሰለሞን ናቸው፣ እነ ሱራፌል ተካ ናቸው፣ የትና የት ናቸው፣ እነ አክበረት ናቸው፣ እነ ዲቻ ቦይስ ናቸው፣ እነ ነፂ ናቸው። ሁሉም በአጠቃላይ እኔ ያገዝኳቸው ብዬ ያሰብኳቸው ሰዎች ግን ደግሞ እነሱ በተጋላቢጦሽ መንፈሴን ልቤን ያከሙኝ ሰዎች እዚህ ቦታ ተገኝተው እንግዲህ ዛሬ የሚገርም ፕሮግራም እያሳለፍን ነው። 5 ሚሊዮን በመግባቴ በማስመልከትና ከዛ ደግሞ ነገ ጾም ይገባል አይደል? የጾም መግቢያ የሚገርም ኢቨንት አዘጋጅቻለሁ። ባንድ መጥቷል፣ ምግብ አለ፣ ሁሉም ነገር አለና ከኛ ጋር ሆናችሁ ኢንጆይ ብታደርጉ በጣም ደስ ይለኛል። እየዞርኩኝ እያንዳንዳችሁ አስተዋውቃችኋለሁ። እስኪ ተከታተሉኝ። እወዳችኋለሁ። ጾም መግቢያ በማስመልከት እንዳለ ቤተሰቦቼ ጠርቼ ማለት ነው። የሚገርም ቀን እያሳለፍን ነው። ባንድም ይዘን መተናል። በጣም ነው ደስ የሚለው። ሰርግ ነው የሚመስለው ጋይስ። ደስ ብሎኛል። ዛሬ ተጨናንቄ ዋልኩኝ። እውነት ለመናገር የመናገር ሙድ ውስጥ አይደለሁኝም ያለሁት፣ ግን እየሞከርኩኝ ነው ስንል እንግዲህ ይህ ወንድማችን ማን ነው የሚያውቀው? ናብዬ ና ይኸው ዛሬ ትንሽ ጨንቆኝ ነው ያለው፣ ግን እየሞከርኩኝ ነው አልኩኝና እየሞከርኩኝ ነው ስንል ይሄ ወንድማችን ታውቁታላችሁ። ስም አስተዋውቃቸው እስኪ። ኤፍሬም መኮንን ኤፊማን ከያሲን ሆነ የሰራው አንተ አከራይ እየሞከርን ነው። ብዙዎች ክፉ አደረጉኝ እንጂ ለምንድን ነው የማትፋታው? ብዙዎች ክፉ አደረጉኝ እንጂ አክቹሊ ምን አለኝ አንድ ወዳጄ ደውሎ ኤፍሬም የ3 ወር ከፍልለታለሁ እባክህ እንደዚህ ክፉ አትሁን። አየህ በጣም ጎበዝ ስለሆንኩ ነው። አክቲንግ አሪፍ ነበር። ስለመጣሽ በጣም ደስ ብሎኛል። ነይ ንጉባ እሷ ይዘሻታል? አረ በስስት ማርያምን ታምራለች። እስካሁን ምን ያው አልቆሸሸሽ አላለች። ነይ እንግባ ወደ ውስጥ። አረ አረ አዶኒ ነው ይዞልኝ የሚሄደው እንዴ ያበራል። አሁን ምንድነው ይሄ? አሁን እየሰጠኝ ነው። አረ እየሰጠኝ ነው ደግሞ ለመሄድ በቃ ቀላል ነች። ዳይስፖራ አረገች ከውጭ ሀገር እንደመጣች ነው እንደዚህ አሜዚንግ። ስለዚህ በቃ መሄድ ብቻ ነው። ናይስ ነይ ነይ። እሺ ይኸው ላግዝሽ። እንዴት ሊያዝልሽ ግን? አረ እንደ መኪና አይደለች እንዴ? ይዳ ኦኬ። እንዴት ነው ማዞራት? ናቲ ነው የሚያቀታ። ናቲ እንዴት ነው እንዳልበጥሰው እንዴና ይሄ እንትን እንዳይሆንብሻ። እሺ ይሄ ማለት ያንተ እኔ ነገር ይቀጥልብኝ ማለት ነው ወይ? አንተ ደግሞ አሜን አሜን አሜን። ወይ ጋር ያለው ሰላም ቢያቸውን ስሬ ካዶኔ ጋር ወገናኝቴ በጣም ደስ ብሎኛል። yes የኔ አባት። አሁን እንግዲህ ዛሬ ኢቨንት አዘጋጅቻለሁ 5 ሚሊዮን በማስመልከት ይሄው መተናል ማለት ነው። ዋው እንዴት ደስ እንደሚል። እንዴት ናችሁ? ሰላም ናችሁ ወይ? ቴንክ ዩ ስለጠበቃችሁ ሁላችሁ። እንስሪ ና ቁጭ እንበል ጋይስ። እንደምታዩት በጣም ደስ ይላል። ጋሼ እኔ አባት የቱ ጋር ነው? እስኪ እዛች ጋር ሂጂ። መንሱሪ ንጉሴ ዲቻ ቮይስ እኔ አባት ቁጭ በል። እንዴት ናችሁ? ደህና ነህ? ኢንጆይ እያደረግሽ ነው? ቁጭ በል አረፍ በይ። እንደገና እንድገባው የኔ አባት ቴንክ ዩ ማለት አረፍ በል። ቁጭ በል። ችግር የለውም አለው። እኔ እንቀሳቀሳለሁ። ለዛ ነው ቪዲዮ ሰራለሁ። እሺ ጋይስ ደስ አይልም? እንግዲህ ይኸው በእነዚህ ሰዎች ምክንያት 5 ሚሊዮን ገብተናል። እንደምታዩት የትና ጋሽ ሰለሞን ነው። የትናይቴ ቴንክ ዩ። እኔ በጣም ደስ ብሎኛል። እንዴት አየሽው? ደስ አለ? ደስ ያለ በጣም ወንበር አመቻችልሻለሁ። ዳጌ ወንበር እንዴት እናመቻች? በእናትህ ነግሬያቸዋለሁ። እየመጡ ነው። ሰሎሞን አቶ ጋሽ ይባላል። ጋሽ ሰሎሞን እዚህ ጋር አሉ። ጋሼ እንደምን አሉ? ደህና ነው ወይ? ይኸው ቲክቶካችን ነው ይሄ። ሰላም ብሏቸው። እንዴት ናችሁ? ደህና ናችሁ ወይ? እንደምን ናችሁ? ዛሬ እንግዲህ የመጨረሻዋ ቀን ነች በዓሉ። እንግዲህ እንኳን ወደ ጾሙን ደግሞ በሰላም በፍቅር ያስፈታን። አዶናይ ልጄ እጅግ በርታ፣ እኛንም አበርታን።
በጣም ተባረክ፣ እድግ በልልኝ የኔ ልጅ። ክፉ አይንካ እስከ መጨረሻው። በክፉ የሚያይ በክፉ የሚያነሳ እሱ ክፋቱን ይውረስ። ቴንክ ዩ ደስ ብሎኛል። እንግዲህ ጋይስ ሌላ ደግሞ የትናየት እንግዳችን መጣለች። የትናየት ዛሬ ጾም መግቢያ ነው። ምን ተሰማሽ? በጣም ነው ደስ ያለኝ። ደስ ይላል። አዎ በጣም ይለያል። እንዴት አየሽው ዝግጅቱ? ባንዱ ምናምን ሰው ሁሉ በጣም ነው ደስ ያለኝ። እድሜና ጤና ይስጥ። እመቤቴ ማርያም ከስንት በሰፋፋ ቀሚሷ ተሸፈነ። አሜን። በጣም እያንጸባረቅሽ ነው ደግሞ አምሮብሻል በጣም። ያው ከእግዚአብሔር ጋር ካንተ ጋር ነው አንድ ላይ። የኔና ቴንክ ዩ ስለመጣሽ። አሁን ደግሞ እናትዬ እዚህ ጋር እናቴ ነባት። እንዴት ነሽ? ሰላም ነው አይደል? ባጃጇ ከምን ደረሰች? ሰጥቶ ይሳሰጠው ነገ ይዘናት እንሄዳለን። አይታ ወደ ሐረር ደስ ብሎኛል። አሁን ደግሞ ሌላ ትልቅ ሰው ላገናኛቸው ሱራፌል ተካ አባታችን። ሱራዬ የኔ አባት እንዴት ነህልኝ? የኔ አባት ደህና ነህ? ስለመጣ በጣም ደስ ብሎኛል። በጣም ደስ ብሎኛል። እንዴት ነው ጾም መግቢያ ምን እየተሰማ ነው? ዛሬ ጾም መግቢያ ነው። በጣም ደስ ይላል። በጣም አሪፍ ዝግጅት ነው። አሁን በሰማይ ከፍታ ላይ ነው ያለነው። በሰማይ ቀርበናል እና እጅግ በጣም ነው የሚያምረው ዝግጅት። እኔም እንግዲህ 40 ቀን ሙሉ ልጾም ቃል ገባለሁ ከእናንተ ጋር በደምብ ጾም ያላቀም 40 ቀን ጨርሼው አላውቅም በዚህ በፊት። አሁን ግን ጠንክሬ ልቀላቀላችሁ ነው። የኔና ቲክቶክ መግባት ትፈልጋለሽ ወይስ ምንድን ነው ነገሩ? ያን ያህል አይደለሽም? ችግር የለውም። አይ ነው ችግር የለውም። እንኳን መጣሽ፣ ስለመጣሽ ደስ ብሎኛል። ቴንክ ዩ አፕሪሺየት ዩ ብራዘር። እንዴት ነህ? ሰላም ነው? መድረክ ዝመራልኝ አሁን ደስ ይለኛል። ምን 5 ሚሊዮን በመግባት ማስመልከት ነው። በጣም የምንወደው ወንድማችን አዶናይ ዛሬ 5 ሚሊዮን ሞልቷል። ከሞላው አክቹአሊ ቆየት ብሏል፣ ግን ዛሬ እሱን በማስመልከት በጣም የሚወዳቸውን የሚያከብራቸውን ወዳጆቹን፣ ጓደኞቹን፣ ቤተሰቦቹን ዛሬ ፕሮግራም ተዘጋጅቷል። ወደዛ ነው የምንገባው፣ እንመለከታለን። ሌትስ ጎ። እዚህ ጋር ደግሞ የኔ ልጆች አሉ። ልጆቼ ዲቻ ቦይስ ዲቻ ቦይስ እንዴት ደስ ብሎኛል በጣም እናመሰግናለን። እወድሃለሁ የኔ አባት እወድሃለሁ። አንቺ እንዴት ነሽ? ደህና ነሽ? ዛሬ እኮ ጾም መግቢያ እኮ ነው። ስጋ ልትበላ ተዘጋጅተሃል? ከነገ ጀምሮ ከዛ የለም አብረን እንጾማለን። 40 ቀን እንጾማለን። 40 ቀን እንጾማለን። የት አባቱ በጣም አሪፍ። ከዛ ደግሞ ንጉሴ ያለ እዚህ ጋር ንጉሴ የኔ አባት አንቺ ጅግና እንዴት ነሽ? አለ እንግዲህ ትጾማለህ እንዴ? አንተ ጾም ታውቃለህ? አዎ አልጾም። እንግዲህ ዛሬ የጾም መግቢያ ጾም መግቢያ ነው ግብዣው ያዘጋጀው። ሌላ ደግሞ 5 ሚሊዮን ፎሎወር ስለገባው ምን ተሰማህ አንተ? ደስ ብሎኛል። በእውነት ፎሎወር ቢያንስ 5 ሚሊዮን ስለገባ ደስ ብሎኛል። በጣም ደስ ብሎኛል። የመተን ብላት በእውነት ቴንክ ዩ ስለመጣ ቴንክ ዩ አመሰግናለሁ። ሌላ ደግሞ ጋይስ መንሱሬ ያለች እዚህ። መንሱሬ እንዴት ነሽ? አለሁ ደህና ነሽ? ደህና ነኝ። ትጾማለህ? እኔ ረመዳን አንዳንዴ ጾማለሁ። ኧረ መቼ ነው ረመዳን? መቼ ነው? ቀርቧል እኮ ረመዳን። 2 ሳምንት ነው የቀረው። ኧረ 2 ሳምንት ከነገ ወዲያ። ዝግጁ ነህ? ኧረ ማርያም ማል ጀግና እወድሻለሁ። እሺ 5 ሚሊዮን ስለገባ እጅግ በጣም ነው ደስ ያለኝ። ገና 5 ሚሊዮን ይቀርና ገና ቢሊዮን ትገባለህ። ማን ነው እንደዚህ ጎበዝ ያደረገ? በእናትህ አሁን እኮ በጣም አበረታታኝ እኮ። ኧረ ገና ብዙ ትሄጃለሽ ብዬ አስባለሁ። እኔም 2 ሚሊዮን ልገባ ነው በቅርብ። የት አባቱ ልዑል አገኘኸው? እንዴት ነው ተሻለው? የተሻለው ነው። እኔ አለቀስኩኝ እኮ ስገባ ወላሂ እኔ አልቻልኩትም። ደስ አለኝ ማርያምን ወላሂ ስለመጣ ደስ ብሎኛል። እሺ የኔ አባት ዱቺ እንዴት ነሽ? ናት ደህና ነሽ? ስለመጣሽ አንቺን በጣም ደስ ብሎኛል። ምንም ማለት አይደለም። ከደስ አለ ጎበዝ ደፍረሽ ወደ አዲስ አበባ ስለመጣሽ ጎበዝ ነሽ። እሺ በጣም ጠንካራ ነሽ። ኮርቼብሻለሁ። እሺ የኔ እናት ከዛ ደግሞ የኔ አባት ና ቆመ ካለ ያው እዚህ ያለ እንደምን አለ ልዑል እንዴት ነኝ አባት? ወይኔ ከሚገባው በላይ አሁን ራሱን ገዝቶ ምን አይነት በእውነት በዚህ አጋጣሚ በጣም ላመሰግነው እወዳለሁ። 6 ዓመት ሙሉ ስሰቃይ የነበረው በአንድ ቀን ውስጥ ልቤ መርቶት ነው ብለህ ከ25000 ህጻናት የመጀመሪያ አድርገህ ልጄ ልቤ እንድታከም ስላደረክልኝ ከሚገባው ቴንክ ዩ በእውነት ደስ ብሎኛል። ህይወቴን የቀጠልክልኝ ደስ ብሎኛል። አሁን ይወዳለሁ እኔም እንዳላይ ወዳለሁ ከምንም በላይ
አይዞን ችግር የለውም። እድሜህን ይቀጥልልህ። የልጅ ልቡን እንደገጠልክ ያንተም ልቡን አይቀጠልልህ እስከመጨረሻው። ክፉ አይንካህ። አመሰግናለሁ። ቴንክ ሶ ማች። ቢኒ ማለት እዚህ ጋር ቢኒ ማለት እንግዲህ ይኸው ልዑልን በደንብ አድርጎ ተደራሽ ያደረገው በሱ አካውንት ፖስት እያልከው ነበር ብዙ ጊዜና ሳላመሰግን ማለፍ አልፈልግም። ቴንክ ዩ ሶ ማች። እኔም ከልብ አመሰግናለሁ። በዚህ አጋጣሚ በዚህ ስራ ስላገኘው በጣም ደስ ብሎኛል። ከውጭ ጀምሮ ነበር መከታተል። የአንተ ሞቲቬሽን የሆኑ ቃላቶች አቅመውኛል፣ በብዙ ጠቅመውኛል። ሰው ያሸነፍኩት ባንተ ነው። በጣም ወዳለሁ። በጣም ወዳለሁ። ቴንክ ዩ አባት፣ አመሰግናለሁ። እኔ አባት ናዝኪ ዴቭ አለዚህ የምታውቁት ከሆነ ደግሞ ስለ አንድሮሜዳ ስለ ፕላኔቶች የሚያጠና ልጅ ነው። ወደ አዲስ አበባ ይመጣል ብያችሁ ነበር። ናሳ ፕሮፌሰሮች ለማነጋገር ይኸው መጥተዋል፣ ተገኝተዋል። ለመሄድ ዝግጁ ነው? ኦፍ ኮርስ ዝግጁ ነኝ። ያው አዱ እንዳላችሁ አዲስ አበባ አዱን ለማግኘት መጥቻለሁኝ። አም ሬዲ ላሳረስ ለመሄድ ከእግዚአብሔር ፍቃድ ጋር። አንተን ደግሞ በጣም ነው የማመሰግነው። ትልቅ ነገር ነው ያደረግህ። ችግር የለውም። 5 ሚሊዮን ፎሎወርስ ስለደረሰ በጣም ደስ ብሎኛል። ይሄ ደግሞ በጣም ትንሽ ነው። ገና 10 ሚሊዮን ድረስ አብረን እንሄዳለን። በጣም ነው የማመሰግነው። አመሰግናለሁ። አሜዚንግ ፎቶ የኔ አባት። እሺ አረረ ሱራዬ የኔ አባት። አሜን። ኦ ለመቅማስ ነበረብኝ። የኔ አባት እሺ፣ ቁጭ በሉ አልባ ያው ነው ችግር የለውም። ማርያም ሰርግ ነው የሚመስለው ይሄ። አሁን ደግሞ ሁለት ጀግኖች ላስተዋውቃችሁ፣ ጆርዲ እና ስም አስተዋውቅ። ኃይላብ አቶ ኃይላብ ወይ አባት ምንድነው የምትሰራው? ያው ለጊዜው ቦዘኔ ነኝ። ለጊዜው ነው። አንተ ቦዘኔ ልትሆን አትችልም። ለጊዜው ነው። አይ ሚስጥር ነው አይነገርም አይደል? ይኸውልህ ካሜራ ፊት እንዴት ነው የሚነገረው? የምንሰራው ስራ ዛሬ ጾም መግቢያ ነው። ጾም መግቢያ ነው። አንተ ደግሞ አዲስ ምግብ ቤት እያስመረክ ነው። ምንድነው የሚባለው ምግብ ቤት? ምግብ ቤቱ ስሙ ባምብልቢ በርገር ሃውስ ይባላል። እንግዲህ ከአንድ ሳምንት በኋላ እንከፍተዋለን ብለን እናስባለን እንደ እግዚአብሔር ፍቃድ። የታ አባቱ እንኳን በደህና መጣችሁ። ዛሬ የጾም መግቢያ ነው። እንግዲህ ስጋ ልንበላ ነው። ትጾማለህ ግን አንተ ምንድነው እንበላለን የምትለው? እኔ ጾም አንዴ በደንብ ነው ነው ማርያም አንተስ ፉድ ሪቪው የስራው ባህሪ አይፈቅድልህም። በርገር ምናምን መብላት አለብህ ነው ይነበት። አሜዚንግ። እሺ መጣው። እሺ ኢንጆይ አድርገው። ኢንጆይ። ብሩክታዊት እንግዲህ ከአርባ ምንጭ መጥታለች፣ ተቀብለናታል። የታለች ታዲያ? ሃይ እንዴት ነሽ? ደህና ነሽ ወይ? ሰላም ነሽ? እንኳን በሰላም መጣሽ። እንኳን ደህና ቆየሽ። ይሄው ወዲያውኑ ወደ ቲክቶክ ገብተሻል። አዲስ አበባ ማለት ነው። እንደምን አለሽ? ደህና ነሽ? አለሁ። እግዚአብሔር ይመስገን። ስለመጣሽ ደስ ብሎኛል። የራሳችን ግብዣ አዘጋጅተናል። የጾም መግቢያ ማለት ነው። ባንድ አለ ምናምን አለ፣ ሁሉም ነገር ተዘጋጅተን ያለው። እቃሽ እታች እናስቀምጠውና ከዛ እንመጣለን። አሪፍ። እሺ ብሩክታዊት መጣለች። ሀኔት አለ። ምግብ ያዙ ነው። ምግብ ያዝ። አንሱ ምግብ ምን ያባ ሱራዬ የት ናይቴ ነው ምግብ ከነሱ ኋላ ችግር የለውም። ተነሽ ቀንም በይ ከሌላው ናቲን አለ መጣሁ ይያ ኖ ይነባት በዚህ ሱራዬ ይነባት አሁን ስጋ አንድ አናደርም ሁሉንም በደንብ ኦማሻን አዎ ግዴታ ነው። ጋይስ ተመልከቱ። ይሄ ደግሞ እንዴት ያምራል! ወርቃ ቴንኪው እኔ እናት ነይት ናይቴ እናት ምግብ ሐዙ አንዱ
እንግዲህ ምግባቸው እያነሱ ይገኛሉ። በጣም ኃይለኛ ንፋስ አለ። እንግዲህ ችግር የለውም። ሰው ምግብ እያነሳ ይገኛል። እንዴት እንደሚያምር እንደዚህ አይነት ኢቨንት ማዘጋጀት ለራሱ ትልቅ ኩራት ነው ለኔ። ኑ ምግብ ያዙ፣ ምግብ ያዙ ያባት አረ አንቺ ቁጭ በይ፣ ችግር የለውም። እቺ አዲስ ማሽን ነች። ምንድን ነች? አዎ ሌላ ነች። አረ አረ አሜዚንግ ምን ላድርግ? አዎ እንዴ በጣም ነው የሚያምረው ይሄ ነገር፣ መብራቱ ምናምን እንደዚህ ዞር። አሁን ከዚህ ነው እያገኘሽ ያለሽው? ኦክሲጅን እየጨመርሽ ነው? አይ ሲወጡ ፎቶ እያነሳ ነው። ለዛ ነው ፎቶ እንነሳሽ። የቱ ጋር? እዚህ ጋር? አዎ ቶሎ በሉሽ። ብቻው ፕሊዝ አትልጅ እሺ አይ ላቭ ዩ ቱ እንዴ ማን ጋቢ ያመጣው? ያንቺ ጋቢ አይደል? አረ ይሄ ከባዱ ጋቢ ሊያንበረክከኝ ደርሰው ነበር እንዴ ጋቢ አትልጅ የታለ ኬማን? አዎ ነው አረ እንደዛ ብለው ነው። አረ ተረጋጋ። አንዴ ማይኮ ይችላል። ተረጋጋ። ማርያም ተረጋጋ። ማይኮ ይችላል። አትሳ እንዳትብጥልኝስ ወይ አመጣለሁ። አንዴ እሺ አንዴ። እንዴት ነህ? ሰላም ነህ? እንደምን አለ? መንሱሬ ጋይስ አሁን እንግዲህ አይሾ ኢትዮጵያ መጥቷል። ሳምሶን በቅርቡ ቀን የበለጠ ኢንተርናሽናል የሚሆነው ወንድማችን የታባቱ እየገባን ነው እንግዲህ። እንዴት አየኸው? እስኪ ንገረኝ። ከአንድ እስከ 10 እናደርገዋለን። ከጠበቀው በላይ ነው። ይኸው ቦታ ምረጥና ቁጭ በል እሺ። እዛ ጋር እስቢድ ያዝ ምግብ አንሳ። በጣም ነው የሚወደው። ወይኔ ና ብዬ ላረሰው ወይኔ በጣም ነው ደስ የሚለው። በእናትህ ማሙሼ ከልባቸው ነው የሚያቅፉት። ማሙሼ ከልቧ ነው የምታቅፈው። የኔ አባት ከልቡ ነው የሚያቅፈው። ታውቃለህ? ሃይ ቤቢ ሃይ ሰላም አድናቅዬ ኢኻ ቴንክ ዩ ዘሓወይ ከመይ ሃይ ትመስላለች። ሰላም ዶ ከመይ ኢኻ ደሓን ዲኻ? ንጉሱ ኦኬ ምግብ ያዙ። ና ማሙሼ የኔ አባት ከልብሽ ነው ሰው የምታቅሽ። የኔ አባት እወድሻለሁ። እሺ የኔ አባት ና ብላ ምግብ ብላ ተስሼ ና እወድሻለሁ በጣም ያስ ምግብ ያስ ሃይ how are you good ያዙ ነው ምግብ ያዙ። አልተፈጠረም ሰው የለሽም ማሳያ ና ያብላት ፈታ እንላለን ዛሬ። እንዴት ነሽ? ኩሽጋ ወደ ከቦታው በጣም ንፋሱ ምናምን ዱቺ ይመታለች እንዴ ማርያም። እሺ እራስ ዘፍኛለሽ። ሶስት ዘፋኞች አላችሁ። የቬሮኒካ ማናጀር እዚህ ጋር ያለው አስተዋውቅሻለሁ። እንዴት ነሽ? ሰላም ናቤት አለ እሷ እያንጎራጎረች ና ሪያል ተገኘ ባንድ አሉ ከጀርባችን የሚሆንሽ ላንቺ ተስማምቶ ነቢ ያሳያቸው
ቆንጂና ራሱ ነሽ ውበት ሲሮትን ሰርቶ በራስሽ ማይክ ይዘሽ ትዘፍኛለሽ። እሺ ምግብ ያዢ። አልተፈጠረም ሰው የለሽም ወይ የኔ አባት ቁጭ በይ። እሺ የቁንጂና የውበት ማሰሪያ አይሾ ይተንታላ መስሪ ጋይስ አሁን እንግዲህ አይሾ ኢትዮጵያ መጥቷል። ሳሚ ሳምሶን በቅርቡ ቀን የበለጠ ኢንተርናሽናል የሚሆን ወንድማችን የታባቱ እየገባን ነው እንግዲህ። እንዴት አየኸው? እስኪ ንገረኝ። ከአንድ እስከ 10 11 እናደርገዋለን። ከጠበቀው በላይ ነው። ይኸው ቦታ ምረጥና ቁጭ በል። እሺ እዛ ካሉ እስቢድ ያዝ ምግብ አንሱ ምግብ አንሳ። በጣም ነው የሚወደው። ወይኔ ናብዬ ላረሰው ወይኔ በጣም ነው ደስ የሚለው። በእናትህ ማሙሼ ከልባቸው ነው የሚያቅፉት። ማሙሼ ከልቧ ነው የምታቅፈው። የኔ አባት ከልቡ ነው የሚያቅፈው። ታውቃለህ? ሃይ ቤቢ ሃይ ሰላም አድናቅዬኻ ቴንክ ዩ ዘሓወይ ከመይ ሃይ ትመስላለች። ሰላም ዶ ከመይ ነኻ? ደሓን ዲኻ? ንጉሱ ኦኬ ምግብ ያዙ ና ማሙሼ የኔ አባት ከልብሽ ነው ሰው የምታቅሽ። የኔ አባት እወድሻለሁ። እሺ የኔ አባት ና ብላ ምግብ ብላ ተስሼ ና እወድሻለሁ በጣም ያስ ምግብ ያስ ሃይ how are you good ያዙ ነው ምግብ ያዙ። አልተፈጠረም ሰው የለሽም ማሳያ ና ያብላት ፈታ እንላለን ዛሬ። እንዴት ነሽ? ሩሽጋ ወደ ከቦታው በጣም ንፋሱ ምናምን ዱቺ ይመታለች። ማርያም እሺ እራስ ዘፍኛለሽ። ሶስት ዘፋኞች አላችሁ። ከሷ ጋር ማወራን በቃ አንድ የቬሮኒሳ ማናጀር እዚህ ጋር ያለው አስተዋውቅሻለሁ። እንዴት ነሽ? ሰላም ናቤት አለ እሷ እያንጎራጎረች ና ሪያል ተገኘ ባንዳሉ ከጀርባችን የሚሆንሽ ላንቺ ተስማምቶ ናቢ አሳያቸው። ቆንጂና ራሱ ነሽ ውበት ሲሮትን ሰርቶ በራስሽ ማይክ ይዘሽ ትዘፍኛለሽ። እሺ ምግብ ያዢ። አልተፈጠረም ሰው የለሽም ወይ የኔ አባት ቁጭ በይ። እሺ የቆንጂና የውበት ማሰሪያ ሂሊ ማረኝ እንዴት ነሽ? እየዝናናሽ ነው? አምሮብሻል። እንዴት ነው? ደስ እያለሽ ነው? 5 ሚሊዮን ፎሎወር ገባው። ይሄ ግብዣም ተዘጋጅቷል። ምን ተሰማሽ? በጣም ኮራ ወንድሜ። ቀጥልበት፣ በዚህ ትቀጥልበታለህ። በጣም እወድሃለሁ። ወደ 6 ሚሊዮን እንሄዳለን። የኔ ወንድም እወድሃለሁ። ኮርቼብሃለሁ። ባንተ እህት በሆነ ባንተ በጣም ኮርቻለሁ። እወድሻለሁ። ቴንክ ዩ ምግብ ሀዚ ይሎ ምግብ ሀዚ እኔ ምግብ ላንሳ። አሁን እኔ አነሳለሁ ምግብ ቶሎ በል። ና ቆይ ተረጋጉ። ቆይ
ቶሎ በል በቃ ዝም ብለን ጎበዝ እወዳለሁ። እኔ እናት ላስተዋውቃችሁ ፈልጋለሁ። ማሚ እንዴት እንዳማረብሽ ዛሬ። ታዲያስ ግዴታ ነው። ይኸው ቆንጆ ነች ስትባይ እኔ እኮ ምናምን አትበይ ተቀበይ። ይኸው ተቀበለች። የታባቱ የኔ እናት ደስ አለሽ። 5 ሚሊዮን ፎሎወር ገባው ዛሬ። አይ እንደገና ሌላ ደግሞ ጾም መግቢያ ነው። ምን ተሰማሽ? በጣም ደስ ብሎኛል። ያንተ 5 ሚሊዮን እንግዲህ የኔ ያንተ በጣም ትልቅ ደረጃ ነው። ከዚህ በላይ ደግሞ 10 ሚሊዮን ነው የምጠብቀው። እሺ ቴንክ ዩ ናይ ምግብ ሓዝ ማሚ ምግብ ሓዝ ምምሳሩ ትኹኒ ምግብ ተሓዝ ኣትሕዛ ምግብ በነገራችን ላይ ምን እንዳለች ልንገርህ። የአዶኒ አንድ ቃል እናቴን ያገኝልኛል ኢቢኤስን ሄጄ ማግኘት አልቻልኩም ብላኝ ነውና በደንብ እናወራለን፣ እንደውልና እናወራለን። አይዞሽ ችግር የለውም እናወራለን። እሺ በስ ዶንት ወሪ እሺ ያዝ እኔ አባ ጋይስ ሙዚቃ ሰሎሞን መጥቷል። እኔ አባ ያዝ ምግብ አራዱና ረሳካት ነው የበላው ሚስጥር ተፈጥሮሽ ያንቺን ውብ ስጦታ ያንቺን ውብ ስጦታ እንዴት ነው ወንድማችን? ሁለት ምግብ ነው የሚበቃው። ሳህን አልቆ ነው እየታጠበ ነው። እሺ ቶሎ በሉ እሺ። ተረጋጋ። ደግሞ ስልክ እየገዛ ነው ሰማሁ። አልገዛሁኝም። አልገዛሁም። ማርያምን እየገዛ አይደለም እኔ እያመጣሁልህ ነው። ምግብ እየሰራሁ ከኪስ ውስጥ እየከተተኝ ሶባ ኬማኒስ አተረፍ ኬማን የት አለ? አለጋ የት አለ? እዚህ ነው እታች ና በለው። የለም ደውለት እደውልለታለሁ። ወይ ነበር ናትኪን ማርያም እበላለሁ ይጨርሱ ምናምን ሰላም ጋይስ እንደምን አላችሁ? አሁን እንግዲህ ከቻርሊን ቻፕሊን ጋር ነው ያለሁት። እንዴት ነህ? አለሁ ሰላም ነኝ። ምንድን ነው ጊፍት ይዘህልኝ መጣን? ጊፍት ማርያምን እስኪ ማይኳን ያዘት ልክፈታ። እሺ ነበር ትይቆ ዋው እስኪ ችግር የለውም እስኪ ይሄ ጀርባው ነው። ምን ይሆን? ቻርሊ ቻፕሊን ምን አይነት ጊፍት ይሰጠኛል? ምን አይነት ፎቶ ወይም ስዕል ይሰጠኛል? ዋው አንተ ማዘሪ ነው የምታለቅሰው። አሁን በእናትህ ቴንኪና ተወዳለሁ። ማሚ ደዘይሉ ጊፍት ሒዝልኝ ማለት ይሰጥ ተመቸሽ? ሰላም ልካልኝ እኮ ነው። ያንጸባርቃል ደግሞ አይገርም? በጣም ነው የሚያምረው። ያው ሰው ወደደች በጣም ሰው አንቺ በሶፍት ኮፒ እንትን የምትለው የትኛው አሪፍ ነው። ቆይ ላሳይ። በጣም ግን የሚያምር ፎቶ ነው ይዘህ የመጣ ማርያም። ቴንክ ዩ ሶ ማች ላሳይ። አይ ወይ መንሱዴ እንትን ስለሚያስቸግር ነው እንጂ ባክግራውንዱ ምናምን አልገባም። አረ ይሄኛው ይሄ አይ አይደለም። ኦ ሌላ አስበህ ነበር?
አይ አይደለም ቆይ ላሳይ እሺ ቴሌግራም ከዚህ ወደዚህ ምን ገረመ መንሱር ቀልደኛ እኮ ነሽ መንሱር እስኪ እኔን ይመስል ነበረ እስኪ ዋው አዶናይ ድሮ በልጅነት ያለው ነው አረ ጨንገር ሐው ከመይ ደሐን ከፈል ችግር የለም ከመይ ለባ ናይስ ኮርኔል ናይስ ቱ ሚት ዩ ከመይ አረ ቴንክ ዩ ሐው ማዕረክ ከፈል ያሽይ ወይ ማልተይ ባክግራውንድ ሰርቶልት ምናምን አገባ ነው ያስረዳው ምን ሆኖ ነው ይሄኛው ፎቶ ላይ እነዚህ ያልገቡ እሺ አሁን ኦሪጂናሉን ፎቶ ሳይሆን ኤዲት አድርጋችሁ ነው እንትን የሰራችሁት ከዛ ባክግራውንድ ቀይራችሁለት ባክግራውንድ ብቻ ሳይሆን ኢቭን ኳሊቲውን ራሱ በመስራት ማለት ነው ይሄ ነው ኦሪጂናል አይደል ዳርድ የሆነ ኳሊቲ ፈልገዋለሁ ሲለኝ ኢንሃንስ አረክና ኢንሃንስ ማድረጌ ጎበዝ በእናትህ ቴንክ ዩ አባት አመሰግናለሁ ለዛ ነው የሚያምረው ይቀፋ አዶናይ አረ ቅድሚያ ለምን ቀጥታ ወይ ዜቶሊካ ስልካይ ሐዘሙ ፍርሆታይ ነው ዋጋኝ ኮነት ነገር አንተ ደቂቃ አይደለም ችግር የለም በማሚ ገርና ከነጋኔ ነው ባባ ኬሙን ይሻል ቴንክ ዩ ሶ ማች ናስኪ ኬማኒ ምን ቆይ አንዴ ወይ እዚህ ጋር እየተነሳችሁ እዚህ ጋር ከቻርሊ ጋር እሺ አንዴ ፎቶ እንነሳለን አሁን እሺ ይሻላል ያ ጀነን ነው አባቴ እኔ እስኪም ዳሽ በል ነይ ምን ሱዲ ነይ ነይበት አይሾፍ ፍልፍላት ለምን ሱዲ አይሾፍ ቆይ ምን ሱዲ ገና ነኝ ቆይ እንነሳለን ና እቺ ነው ወደዚህ ጋር ጣ ወድሻለሁ። እሺ ሰላም ጤና ይስጥልኝ። እንደምን አላችሁ? አምሮብናል። ዛሬ ሽክ ብለናል። የታባቱ እየተራባቱ አቤት 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 አቤት። እንግዲህ እሰይ የተመለሰ ይመስላል። እንግዲህ ዛሬ አምሮብኛል። የሚገርም ጥቁር ቲሸርት፣ የሚገርም ኦልድ ስኩል ነው ኦልድ ማኒ ልብስ አውትፊት ከጥቁርና ነጭ ጫማ ማለት ነው። አይ ሉክ ፋኪንግ ሴክሲ ቱዴይ ማን። እንዴት አባቱ ነው ያማረብኝ! በእናታችሁ እንዴት ነው ያማረብኝ! ይህ ነገር ለምንድን ነው ጥቅሙ? ምን ላድርግበት? እስኪ እኔ ቆይ ምን ያህል እንዳማረብኝ ላሳያቸው። ይሄ ባረገው ለራሱ ያምራል። ወዳችኋለሁ። ሌትስ ጎ ዌር ባክ። ደህና አደራችሁ? እንዴት አደራችሁ? ይህን ቪዲዮ ማለት ነው በእግዚአብሔር ሼር አድርጉልኝ ብትችሉ እንዲደርስልኝ ለጃኒ እንደዚሁም ደግሞ ለኤልሻዳይ እንደዚሁም ለኪዳ እንዲደርስ አድርጉልኝ በእናታችሁ ማለት ነውና በጣም ውስጤን ተሰምቶኛል። ብቸኝነትን ስለማቀው ብቻ ማልቀስን ስለማቀው ብቻ ፈተናን ማሳለፍን ስለማቀው ማለት ነውና የሚገርማችሁ ነገር ትላንትና አዶናይ ፓርቲ አዘጋጅቶ እዛ ፕሮግራም ላይ በጣም አይኔ ክርትት አለ ስፈልጋት ማለት ነው። የሆነ በቃ ሰው የሰውን ሕዝብ አሳፍሮልኝ የሰውን ምላስ አሳፍሮ በቃ ጃኒ ትኖራለች ከጎኑ ይሆናል ብዬ አስቤ ነበረ፣ ግን የለችም። ይሄኔ እኮ ቤቷ ቁጭ ብላ እያለቀሰች ይሆናል። ገባች አይደለ? ከተላመዱት መለያየት በጣም ከባድ ነው። ስለማቀው ነው ህመሙን ስለማቀው ብቸኝነትን ስለማቀው ብቻ ማልቀስን ስለማቀው እና የኔ ፍቅር አንቺ ደግሞ ገና ወጣት ልጅ ነሽ ጃዬ፣ ገና ብዙ ነገር ይጠበቅብሻል። ለቤተሰቦችሽ መኖር አለብሽ። ፈተናዎች ሁሉ ለበጎ ናቸው ጃዬ። አንቺ ስትሮንግ እንድትሆኛ ያደርግሻል። የሰዎች ኔጌቲቭ አቲቲዩድ አንቺን ሊጎዳሽ፣ አንቺን ወደ ታች ሊያወርድሽ አይገባም የኔ ፍቅር። ያለፍሽበትን የምትኖሪበትን ሁሉን ነገር የምታውቂው አንቺ ነሽ የኔ እናትና
ለእናትሽ ታስፈልጊያታለሽ፣ ለአባትሽ ታስፈልጊያለሽ፣ ለእህቶችሽ ለወንድሞችሽ ታስፈልጊያለሽ። እኔ ቆንጆ ብዙ ነገር ታልፎ ነው እዚህ የደረስነው። ማንም ባንቺ ህይወት ውስጥ ጣልቃ ቢገባ ያንቺ ላይ ጣትሽን ቢቀስር አንቺን ወደ ታች ሊጥሉሽ አይገባም የኔ ፍቅር። ስለዚህ እባክሽን ወደ ሶሻል ሚዲያሽ ተመለሺ። እንደ በፊቱ አብበሽ እንደ በፊቱ ፏ ብለሽ ቆንጆ ሆነሽ ነይልን። በእግዚአብሔር ነው መልሽ። ጃዬ አንቺ ገና ልጅ ነሽ፣ ብዙ ነገር አታቂም። ህይወትን ገና ላለፍሽው ገና ብዙ ነገር ያላየሽ ልጅ ነሽና የኔ ፍቅር እባክሽን እኔ አንቺ ህመም ስለሚገባኝ ነው፣ ብቸኝነትን ስለማቀው ነው ጃዬ የኔ እናት። እግዚአብሔርን ነው የምላችሁ። ብቻ ሆኖ ማልቀስን አውቀዋለሁ፣ ብቻ ሆኖ ማሳለፍን ስለማቀው እንባዬ ነው የሚመጣው። እንደዚህ አይነት ነገር ሳይ ማለት ነው አልችልም። ስለዚህ እባካችሁን ኤልሻዳይ እና ኪዳ እቺ ልጅ አጠገብ አሁን ሁኑላት። ማይሆን ጭንቅላቷ ውስጥ ማይሆን መጥፎ ነገር ከመግባቱ በፊት እባካችሁን ሂዳችሁ አግኟት፣ ይዛችኋት ውጡ፣ እራት አብራችሁ ብሉ፣ አዝናኗት፣ ብዙ ነገሮችን እንድትረሳ በእግዚአብሔር በዚህ ሰዓት አጠገቧ ሆኑላት። በእናታችሁ ይህን ቪዲዮ ሼር አድርጋችሁ አድርሱልኝ በእግዚአብሔር ማለት ነው። በጣም ውስጤን ተሰማኝ። ስለማውቀው ነው፣ ብቸኝነትን ህመምን ስለማውቀው ነው። እና ጃዬ አጠገብ በዚህ ሰዓት ታስፈልጓታላችሁ። ኤልሻዳይም ሆናችሁ ወይም ኪዳ ወይም ቤስት ጓደኞቿ የምትባሉት ማለት ነው በእግዚአብሔር አጠገቧ ሆኑላት። በእናታችሁ የኔ እናት ተነሺ፣ ውጪ፣ ተዝናኝ። የበፊቱ ፈገግታሽን ማየት ፈልጋለሁ። የበፊቱ በቃ ጽድት ብለሽ ዝንጥ ብለሽ የምትወጪበትን ላይፍ ገብተሽ የምትጫወቲውን ማየት ነው የምፈልገው። ጃዬ አንቺ ስትሮንግ ልጅ ነሽ፣ ብዙ ነገር ማልፈሻል፣ ጀግና ሴት ነሽ። ለቤተሰቦች ስለምታስፈልጊ ለማን አባቱ ብለሽ ነው ሶሻል ሚዲያሽን ዘግተሽ አጥፍተሽ የምትጠፊው? የኔ ፍቅር ነይ፣ አብበሽ ውጪ። እነ ኤልሻዳይ በዚህ ሰዓት ታስፈልጓታላችሁ። ኪዳ በዚህ ሰዓት ታስፈልጓታላችሁ። ለሰው ልጅ ማለት ነው በደስታው ጊዜ ብቻ አይደለም የምታስፈልጉት፣ በሀዘኑም ጊዜ፣ በጭንቀቱም ጊዜ፣ በብቸኝነቱም ጊዜ ስትገኙ ያ ነው ጓደኛ ማለት፣ ያ ነው ቤተሰብ ማለት። ስለዚህ ማለት ነው በዚህ ሰዓት እጇን ያዟት። በዚህ ሰዓት እናንተ ታስፈልጓታላችሁና ይዛቻት ወጣችሁ አብራችሁ ተዝናንታችሁ አብራችሁ ፈገግታዋን መልሱላት። በእግዚአብሔር ነው የምላችሁ። ሰው የሆነ ከሆነ ነገር በኋላ ለሷ መጮውና ማልቀሱ ምንም ጥቅም የለውምና እባካችሁን ይሄን ቪዲዮ ሼር አድርጋችሁ አድርሱልኝ ለሚመለከታቸው ማለት ነው። በእግዚአብሔር ነው የምላችሁ። ጓደኛ ማለት በፈተናው ጊዜ አጠገቡ መሆን፣ በሀዘኑ ጊዜ አጠገቡ የሚሆን ነው ጓደኛ ማለት ነው እንጂ በደስታ ጊዜማ ብዙ አጃቢዎች ይኖራሉ። በደስታ ጊዜማ እዩኝ የሚሉ አጠገቧ የሚቆሙ ለእይታ ብለው ለቪው ብለው ብዙ አጠገቧ የነበሩ ብዙ ሰዎች አይተናል። ስለዚህ ማለት ነው በእናታችሁ እናንተ አጠገቧ ልትሆኑ ይገባል በዚህ ሰዓት። አዶናይም ብትሆን በእግዚአብሔር አውቀዋለሁ፣ አይኖ ይገባኛል። እናንተ ማል ያለውን ነገር እንዲህ ነው በዚህ ጋር ነው በዚህ ጋር ወጣ ብዬ መፍረድን አልፈልግም። ያንተም ህመም ልብ ውስጥ ያለውን ጭንቀት ልብ ውስጥ ያለውን መጎዳትን እግዚአብሔርና አንተ ብቻ ናችሁ የምታውቁት። ግን በዚህ ሰዓት ከጎኗ ሆንላት በእግዚአብሔር። ለጠላቶቻችሁ ደስታ መሆን የለበትም። እናንተን የሚጠሉ እናንተ አብራችሁ እንዳትሆኑ በጣም ብዙ ጊዜ ብዙ ኮመንቶችን ነው የምናየው የእናንተ ፔጃችሁ ላይ ማለት ነውና እባካችሁን በእግዚአብሔር ልለምን አዶናይ በዚህ ሰዓት አጠገቧ ቆምላት። በዚህ ሰዓት ከጎኗ አለውልሽ በላት። እሷም አንተ አጠገብ እንደነበረችው ማለት ነው። ለሆነ በቃ ለሌላው ለሶሻል ሚዲያቸው ድምቀት የእናንተ መለያየት ደስ ያላቸው ብዙ ሰዎች ስላሉ ማለት ነው። አንተ ግን ማይንድ በሳል ስለሆንክ ጭንቅላት በጣም ለኛ እንድንጠነክር ያደረጉ ምክሮችን እያየን ስላለን ማለት ነው። አንተ በዚህ ሰዓት አጠገቧ ሆነ እባክህን አለውልሽ በላት። አደራ ይሄን ቪዲዮ አድርሱልኝ፣ ሼር አድርጉልኝ፣ ኮፒ ሊንክ አድርጉልኝ። ከዚህ በፊትም ሰርቻለሁ ቪዲዮ፣ እሱም እንዲደርስልኝ አድርጉልኝና እባካችሁ ኮፒ ሊንክ አድርጉልኝ ፔጄን በእናታችሁ። ቴንክ ዩ ሶ ማች። ሌሎቻችሁ ግን ማለት ነው ተጠንቀቁ።
የሰው ቁስል ላይ ድንጋይ የምትወረወሩ ሰዎች በጣም የሰው ህይወት ላይ ገብታችሁ ካልፈተፈትን የምትሉ ሰዎች ማለት ነው ተጠንቀቁ። እግዚአብሔር ከላይ ያያል። ፈራጅ አምላክ ከላይ ያያል። ሁላችሁም ላይ ማለት ነው ቤታችሁን ዞር ብላችሁ እዩ። ዞር ብላችሁ ህይወታችሁን ጎብኙ። የሰው ህይወት ላይ ገብታችሁ ከምትፈተፍቱ ማለት ነው የሰው ሪሌሽንሺፕ ውስጥ ገብታችሁ እንደዚህ አድርግ እንደዚህ ይሁን በዚህ ጋር ገባ በዚህ ጋር ወጣ ብላችሁ የምትፈተፍቱ ሰዎች ማለት ነው ልቦና ይስጣችሁ። ሃቭ አ ናይስ ዴይ ባይ